አንዳንዴ የምንኖርበት ስፍራ ሁሉ ነገሩ ሊያስጠላን ይችላል። ምንም ደስ የሚል ኑርብኝ የሚል ነገር ልናጣ እንችላለን። በቃ አለ አይደል ሰው፣ አየሩ፣ ስራችን፣ ትምህርታችን፣ ባህሉ ብቻ የሆነኛው ነገር በጣም የሚከብድ ሊሆንብን ይችላል። የዛኔ ሁላችንም ልናስብ የምንችለው ነገር ከዛ ቦታ መሄድ እንዳለብን ነው። ደግሞ ልክ ነን። የሚያስጠላ ቦታ ላይ ማን መቆየት ይፈልጋል? ግን ደግሞ መሄድ ባንችልስ ብላችሁ አስቡት። ከዛ ቦታ መቀየር ለኛ በጣም ከባድ ቢሆንብንስ? እዛ እንድንቆይ የሚያደርገን አንድ ትልቅ ምክንያት ቢኖርብንስ? እንደዚህ አይነት ነገር ሲገጥመን ከመማረር ይልቅ እንዲህ ብናደርግ ብዬ አሰብኩ። እዛ ቦታ ላይ ያለነው ጥሩ ነገር እኛ ለመሆን ብንሞክር፣ ጥሩ ነገሮች ከኛ እንዲገኙ ብናደርግ። እኛ የሚሰማን ነገር የሚሰማቸው ብዙ ሰዎች ይኖራሉ። እነርሱም እኛም ተመሳሳይ ምሬት ስናሰማ መኖር የበለጠ እያስጠላን ይመጣል። ችግሮቻችን የባሰ ጎልተው ይታዩናል። ስለዚህ ሰዎች ወደኛ ሲቀርቡ ብሶት ሳይሆን ጥሩ ነገር አግኝተው እንዲመለሱ እናድርጋቸው። ለመሰላችሁ እንዲያልኳችሁ በተደጋጋሚ ከኛ ጥሩ ነገር በሰሙ ቁጥር መሬታቸውን ትተው እነርሱም የራሳቸውን ጥሩ ነገር ብቻ ማውራት ይጀምራሉ። የዛኔ እኛም ለራሳችን የተሻለ ነገር አገኘን ማለት አይደለም። ማንም ሰው ስለ ችግሩ የሚያወራው ችግር ለመስማት ፈቃደኛ የሆነ ሰው ጋር ብቻ ነው። አለበለዚያ አያወራም። ዓለም ላይ ያሉ መጥፎ ሰዎች ጥሩ መሆን ያልቻሉት ጥሩነታቸውን የሚገልጹበት ቦታ ባለማግኘታቸውም ጭምር ይመስለኛል። በጣም አስፈሪና ቁጡ የተባሉ ሰዎች ልክ ልጆቻቸው ጋር፣ ሚስታቸው ጋር፣ ጓደኞቻቸው ጋር ሲሄዱ ሌላ ሰው የሚሆኑት አንዳንዴ ለዚህ ነው። አሁን ባለንበት ጊዜ ብዙ ነገሮች ከመክበዳቸውና ከመበላሸታቸው የተነሳ ሁላችንም አማራሪ ሆነናል። ሁላችንም የየራሳችንን አሪፍ ነገር ማውራት ብንጀምር ግን እያደር ነገሮች ወደ ተሻለ ሁኔታ ይመጣሉ ብዬ አምናለሁ። አይመስላችሁ? ስለዚህ ያለንበትን አስቀያሚ ሁኔታ መቀየር የምንችለው ሁሌ ስለዛ ነገር መጥፎነት በማውራት ሳይሆን የኛን ጥሩ ነገር በማሳየት ነው። መጥፎ ኤነርጂ እንደሚተላለፍ ሁሉ ጥሩ ኤነርጂም ስለሚተላለፍ እንደ ሁሉ ነገር ቢቀር ለራሳችን ስንል ጥሩ ነው።